ነገር ወደ ሆሳና ወደ ሀዲያ መስመር ጋር ምን አለሽ? ሆሳና ለኔ ዞን ነው። ሀዲያ ባዳዋቸው ለኔ አገሬ ነው። ሲቄዳ ነማሚ ሆሳና ሆሳና ዞን ነው። መንፈስ ቅዱስ እንደዛ ሲያወራ እየሰማሁ ነኝ። በትክክል ሆሳና ጋር የተያዘ ኬዝ አለ። አንድ ሱቅ የሚሰራ ሰው ሰይጣን እንዲከስር የሆነ ሱቅ የሚሰራ ሰው ሰይጣን እንዲከስር በጣም ዋጋ ለማስከፈል እየጣረ ያለው አንድ መንፈስ አያለው። በኢየሱስ ስም እየሰማሽ ነሽ? አዎ እየሰማው ነኝ። አዎ የሆነ ሱቅ ጋር መስመር ያለው ሰው ሱቅ የሚሰራ ሰው እኔ ባንቺ ዙሪያ ላይ እያየሁ ነኝ። እሱ እንዲከስር ተራ ሰው እንዲሆን ሰይጣን ፈልጎ በሱ ስም ላይ ሟርት ተሰርቷል። ከዛ ከተነሳ ሰው ወደፊት ሲሄድ እሱ ባለበት ቦታ እየተጨነቀ ያለው ሰው አያለው። ጌታ ኢየሱስ ትክክል ነው። የተመታ ይሁን መንፈሱ ብራዘሬ ነው። ብራዘሬ ወንድምሽ ሱቅ ነው የሚሰራው? አዎ ሳውዝ አፍሪካ ሱቅ ነው የሚሰራው። በቃ 2006 ላይ ነው የሄደው። እስካሁን ራሱ አንድ እጣ አልገዛይም። በቃ ሁሌ ሲሰራ በቃ ይበተናል። በትክክል እውነት ነው። ቆይ መሰረት ናት መሰለች ናት ተብላ የምትጠራ ሴት ታውቂያለሽ? መሰረት በኢየሱስ ስም አንቺ ማን ናት? መሰረት የኢቲ ልጅም አለች፣ የአጎቴ ልጅም አለች። መሰረት ቀጠን ያለች በጣም የምትቸኩል አንድ ጩጬ ያታለው። ቀጠን የምትለው አንድ ጩጬ ዝም ብላ ጭፊያ ሩጫና ጩኸት የምታበዛ አንድ ጩጬ ያታለው። ሰይጣን ለመበቀል ሆነ ብለው ፈልጓል። ገለበጥኩት በኢየሱስ ስም። አሜን። ገለበጥኩት በኢየሱስ ስም። አሜን። ገለበጥኩት በኢየሱስ ስም። ገለበጥኩት በኢየሱስ ስም። ኩርዱሙ የሆነ በብር ከዚህ የተነሳ በጣም እየተጨነቅሽ ያለሽው ከዛ ያለው ብር ከዚህ የተነሳ ኢሊካለው ብለሽ ነው ገዛለው የሆነ ነገር ገዛለው ብለሽ ነው እየተጨነቅሽ ያለሽው። እንደዚህ ከብር ጋር የተያዘ ከዚህ በጣም አንቺ ስትጨነቅ ያለው ድንቅ ነው። እግዚአብሔር ሰው አቤት ምንድን ነው እውነቱ? የሆነ ብር የተበላ ብር አለ። በዛ ከዚህ ነው። አዎ ሁሌ እየተጨናነቅኩ ነኝ። በቃ በዛ ምክንያትም በቃ ጤናማ አይደለም። በቃ የአመት ሙሉ እኔ ራሴ ራሱ አይራስንም